ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቻችን ይህ ኢትዮ አርሰናል ፋንስ ነው። አርሰናልን የሚመለከት የስፖርታዊ መረጃዎች ወደ እናንተ ይዘንላችሁ ቀርበናል። በስፖርታዊ መረጃዎቻችን በዋነኝነት የዝውውር መረጃ የምናደርሳችሁ ይሆናል። የጥር የዝውውር መስኮት ጃንዋሪ 1 ተከፍቷል። የዝውውር መስኮቱ ከተከፈተ ጀምሮ አርሰናሎች በዘንድሮ የጥር የዝውውር መስኮት አንዳንድ ተጫዋቾችን ወደ ክለባቸው ለማስፈረም በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉ። በአሁኑ ሰዓት የተከላካይ ስፍራቸውን በደንብ ይበልጥ ለማጠናከር የማጋሌጅና የዊሊያም ሳሊባ ተፎካካሪ ተከላካይ ለማስፈረም እንቅስቃሴ ላይ መሆናቸው ይታወቃልና አሁን ብሬኪንግ ኒው በአሁኑ ሰዓት ፋብሪዚዮ ሮማኖ እያጋራ ይገኛል። ግቫርዲዮል ጉዳት ካስተናገደ በኋላ ማንቸስተር ሲቲ አሁንም ማርክ ጉሂን ለማስፈረም ፍላጎት እንዳሳየ መረጃዎች ያመለክታሉ። እንደሚታወቀው ማርክ ጉሂ በለንደን መቆየትን ይመርጣል። ከአርሰናል ጽኑ ፍላጎት ካለ ማርክ ጉሂ ከየትኛውም ክለብ ቅድሚያ አርሰናል እንደሚመርጥ ነው መረጃዎች እያሳዩ የሚገኙት። ፋብሪዚዮ ሮማኖ ይዞት በወጣው መረጃ ጉሂን በተመለከተ አርሰናሎች የመጀመሪያ ጥያቄ ለክሪስታል ፓላስ ካቀረቡ ተጫዋቹ ወደ ለንደን መሄድ ይፈልጋል ወደ አርሰናል። ነገር ግን እስካሁን አንድሪያ በርታና ቦርዱ ይሄን የሚባል እንቅስቃሴ በተጫዋቹ ላይ እንዳላሳዩ ነው መረጃዎች እያሳዩ የሚገኙት። ሊቨርፑልና ባየር ሙኒክ ደግሞ በበጋ ወቅት ከኮንትራት ነፃ ሲሆን ጠብቀው ማስፈረምን እንደሚመርጡ ተዘግቧል። ማርክ ጉሂ ውሳኔውን በቅርቡ እንደሚወስን ይፋ እየተደረገ ይገኛል። 100% በሚባል ደረጃ በ2026 ከፓላስ እንደሚለቅ መረጃዎች እያሳዩ ይገኛሉ። በበጋ ወይንም በጃንዋሪ ወር መቼ እንደሚሆን አይታወቅም እንጂ ተጫዋቹ ከክሪስታል ፓላስ ይለቃል። አርሰናል ለተጫዋቹ ይፋ የገንዘብ ጥያቄ ለፓላስ የሚያቀርብ ከሆነ ተጫዋቹ ከሌሎች የእንግሊዝ ፕሪሚየር ሊግ ክለቦች ይልቅ ወደ አርሰናል መሄድ እንደሚፈልግ ፋብሪዚዮ ሮማኖ መረጃውን እያጋራ ይገኛል። አርሰናሎችም በዚህ ዝውውር ላይ እየገፉበት እንደሚገኝ መረጃዎች እያሳዩ ይገኛሉ። ዴይሊ ስታር ይዞት በወጣው መረጃ አርሰናል በማርክ ጉሂ ላይ ያለው ፍላጎት እየጨመረ እንደመጣ ነው መረጃዎች እያሳዩ የሚገኙት እና ተጫዋቹን ወደ አርሰናል ቡድንስ መጨመር ለሉዊስ ስኬሊ ወደ ተመራጭ ወደ ሆነው የመሃል ሜዳ ቦታው ላይ እንዲመለስ ያስችላል ሲል ዴይሊ ስታር መረጃውን በአሁኑ ሰዓት እያጋራን ይገኛል። ሌላው የምንመለከተው የዝውውር መረጃ በዘንድሮ የጥር የዝውውር መስኮት በጃንዋሪ ትራንስፈር ማለት ነው አርሰናል የፊት መስመሩን ለማጠናከር ሞርጋን ሮጀርስን እየተከታተሉ እንደሚገኝ መረጃዎቹ እየወጡ ይገኛሉ። ካውፍት ኦፍ ኦፍሳይድ ይዞት በወጣው መረጃ አርሰናል በሚመጣው የክረምት የዝውውር መስኮት ሞርጋን ሮጀርስ ነገር ግን ኤታን ዋነሪ ለማንኛውም ተቀናቃይ ቡድን አንሸጥም በሚለው አቋማቸው ላይ ጸንተው እንደሚገኙ ካውፍት ኦፍ ኦፍሳይድ መረጃውን እያጋራ ይገኛል። የሮጀርስን ዝውውር በተመለከተ አርሰናሎች ከፈለጉ አሁን በጥር የዝውውር መስኮት ወደ ክለባቸው ማስፈረም እንደሚችሉ ነው ካውት ኦፍ ኦፍሳይድ መረጃውን እያደረሰን የሚገኘው። ነገር ግን የዚህ የተጫዋች ዝውውር በክረምት የመሆን እድሉ ሰፊ እንደሆነ ነው መረጃውን በዛው እያጋራን የሚገኘው። ሌላው የዝውውር መረጃችን አርሰናል ትልቅ ተስፋ የተጣለበትን የ17 ዓመት የብላክበርን ሮበርት ሳትኪን ኢጎር ታዮንን ለማስፈረም እየተመለከቱት ነው የሚል መረጃ ሃንድ ኦፍ አርሰናል መረጃውን እያጋራ ይገኛል። መድፈኞቹ ከዚህ በፊት አጥቂውን ለማስፈረም 2 ጊዜ ያቀረቡት ጥያቄ ውድቅ ተደርጓል። ተጫዋቹ አሁን ላይ በስኮላርሺፕ ኮንትራት የሚገኝ ሲሆን ክለቡን መልቀቅ ይፈልጋል። እናም ከብላክበርን የቀረበለትን የ2 ዓመት ኮንትራት ጥያቄ ውድቅም እንዳደረገ ሃንድ ኦፍ አርሰናል መረጃውን አድርሶናል። የተጫዋቹ ቤተሰቦች ከ3 ቀን በፊት ወደ ሌላ ክለብ እንዲሄድ ፍላጎት እንዳላቸው አሳውቀዋል። አርሰናል አሁን ለተጫዋቹ 1 ሚሊዮን ፓውንድ በቂ እንደሆነ ያምናሉና መድፈኞቹ ተጫዋቹን ወደ ወጣቱ ቡድን በመቀላቀል ካንድሬ ሃሪማን አኑስ ጋር እንዲፎካከር እንደሚፈልጉም ለአርሰናል ቅርበት ያለው ታማኝ መረጃ ምንጭ ሃንድ ኦፍ አርሰናል መረጃውን በአሁኑ ሰዓት እያደረሰን ይገኛል። ሌላው ሊያንድሮ ትሮሳርድ የአርሰናል የወሩ ምርጥ ተጫዋች በመባል ተመርጧል። ሌላው የምንመለከተው መረጃ ኖኒ ማዱኬ በቻምፒየንስ ሊግ ክለብ ብሩጅ ላይ ያስቆጠራ ግብ የክለባችን የወሩ ምርጥ ግብ ተብላ ተመርጣለች። ሌላው የዝውውር መረጃ የምናጋራችሁ የሚሆነው የኒውካስትል የመስመር ተጫዋች ሆነው ቲኖ ሊቨርሜንቶን የሚመለከት መረጃ እናደርሳችኋለን። transfer.comን ጨምሮ ሌሎችን ዴይሊ ስታር ይዞት በወጡት መረጃ የኒውካስትል የመስመር ተጫዋች ቲኖ ሊቨርሜንቶ የአርሰናል ዋነኛ ኢላማ ሆኖ ብቅ ብሏል። ምንም እንኳን ክለቡ በዚህ የዝውውር መስኮት የተከላካይ መስመር ተጫዋች ማስፈረም የሚፈልግ እንደሆነ ግልጽ ባይሆንም ሚኬል አርቴታና አንድሪያ በርታ የ23 ዓመቱን ተጫዋች መስፈርቶቹን የሚያሟላ ተጫዋች አድርገው እንደሚመለከቱትም transfer.com መረጃውን እያደረሰን ይገኛል። ሌላው የምንመለከተው መረጃ ጀርሚ ጃኩዌትን የሚመለከት መረጃ አለን። አርሰናል በዘንድሮው የጥር የተጫዋች ዝውውር መስኮት ከምንጊዜውም በላይ ይህንን ተጫዋች ለማስፈረም እንቅስቃሴ ላይ መሆናቸው ይታወቃልና የጥር የዝውውር መስኮት ሀብሎ ከተከፈተ ጀምሮ ጀርሚ ጃኩዌት የሚባለው ተጫዋች ስሙ ከአርሰናል ጋር በስፋት እየተያዘ ይገኛል። አርሰናሎችን ይህንን ተጫዋች የግላቸው ለማድረግ እንቅስቃሴ መጀመራቸው ይታወቃልና ተጫዋቹ ወደ አርሰናል መሄድ ይፈልጋል። አርሰናሎች ይህን ተጫዋች የሚፈልጉ ከሆነ ከ50 ሚሊዮን ፓውንድ በላይ ማውጣት እንዳለባቸው መረጃዎች እያሳዩ ይገኛሉ። እና በአሁኑ ሰዓት አርሰናሎች ይህንን ተጫዋች የግላቸው ለማድረግ እየጣሩ ይገኛሉ።
አርሰናሎች አሁንም የተከላካይ መስመራቸውን ይበልጥ ለማጠናከር ይህን ተጫዋች ወደ ክለባቸው ለማምጣት በአሁኑ ሰዓት ይፋ የመጀመሪያ ጥያቄ ለማቅረብም እንቅስቃሴ መጀመራቸው ነው እየተገለጸ የሚገኘው። ጀርሚ ጃኩዌት ወደ አርሰናል የሚያደርገው ዝውውር የሚጠናቀቅ ከሆነ በጥር የተጫዋች ዝውውር መስኮት የአርሰናል የመጀመሪያው ፈራሚ እንደሚሆን ይጠበቃል። ለዛሬ ይዘንላቸው የመጣ ነው አርሰናል የሚመለከት የስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። በሌላ አዲስ አርሰናልን በሚመለከት የስፖርታዊ መረጃዎች እስከምንመለስ ድረስ በያላችሁበት ሰላም ሁኑ።